الله أكبر الله أكبر እስካሁን እንግዲህ ቄሱ ማስረጃ ይሆንኛል ያላቸውን ነጥቦች ነበር ስንፈትሽ የነበረው። አሁን ደግሞ ኢየሱስ ፈጣሪ ወይም እግዚአብሔር ሊሆን በፍጹም አይችልም ብዬ የሙግት ነጥቦችን ወይም አርጊመንቶችን ፖዚቲቭ ክሌሞችን አቀርባለሁ ማለት ነው። የመጀመሪያው የምስጢረ ስጋዊ ዶክትሪን ስነ መክኖያዊ ችግር ስላለበት ወይም the logical problem of incarnation ማለት ነው። ይህንን ከመግለጼ በፊት ግን ስለ አንድ ነገር ማስረዳት ይኖርብኛል። እሱ ምንድነው? the law of non contradiction ወይም በአማርኛው የኢ ተቃርኗዊ ህግ ይባላል። ህጉ እንደሚለው ሀ በተመሳሳይ ጊዜና በተመሳሳይ አግባብ ራሱን ሃንና ሃን አለመሆን አይችልም የሚል ነው። በሌላ አገላለጽ አንድ የተናገርነው ነገር አንድ ጊዜ ልክ ነው ብለን ካጸደቅን በኋላ በተመሳሳይ አግባብና በተመሳሳይ ጊዜ ልክ አይደለም ብለን ከካድን ንግግራችን ተቃርኖ አለበት ማለት ነው። ለምሳሌ አንድ ጠረጴዛ ሙሉ በሙሉ የተሰራው ከእንጨት ነው ካልኩ በኋላ መልሼ በተመሳሳይ ጊዜና ራሱን ጠረጴዛ ሙሉ በሙሉ ከብረት ነው የተሰራው ብል ራሴን እየተቃረንኩ ነው ማለት ነው። ሁለት ተቃራኒ የሆኑ ንግግሮች በአንድ ጊዜና በአንድ አግባብ አንድ ሊሆኑ አይችሉም የሚል ህግ ነው ማለት ነው። ለምሳሌ አንድ ነገር ሙሉ ለሙሉ ሶስት ማዕዘንም ሙሉ ለሙሉ ክብም ነው ብዬ ብናገር ስህተት ንግግር ነው የተናገርኩት። እዚህ ድረስ ከተግባባን ክርስትና ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው ብሎ ያስተምራል። በመጀመሪያ ሰው ምንድነው አምላክስ ምንድነው ብለን ስንጠይቅ ሁለቱ የተለያዩና ተቃራኒ ምንነት እንዳላቸው እንረዳለን። ሰው ጥገኛ ነው፣ ሟች ነው፣ በእውቀቱ የተገደበ ነው፣ እንዲሁም ፍጡር ማለት ነው። አምላክ ደግሞ ጥገኛ ያልሆነ የማይሞት በእውቀቱ ገደብ የሌለው ሁሉን አዋቂ እንዲሁም ፈጣሪ ማለት ነው። ስለዚህ አንድ አካል በአንድ ጊዜ ጥገኛም ያልሆነ በእውቀቱ የተገደበም ሁሉንም አዋቂ ሟችም የማይሞትም ፍጡርም ፈጣሪም ሊሆን አይችልም። የዚህ እምነትና ዶክትሪን ችግር እርስ በርሱ የሚቃረን የኢ ተቃርኖ ወይም law of non contradiction ህግ የሚጥስ ስለሆነ ነው ማለት ነው። ስለዚህ አእምሮን የሚጠቀም አንድ ሰው ይህንን ዶክትሪን መቀበል አይቻለውም ማለት ነው። ምክንያቱም ደግሞ እንደዚህ ያሉ ኮንትራዲክሽኖችን ወይም ተቃርኖዎችን የሚቀበል ሰው ስለ እውነት ምንም መናገር አይችልም ማለት ነው። አንድ ሰው ወደሱ መጥቶ ክርስትና ፍጹም እውነት ፍጹም ውሸት ነው ቢለው እሺ ብሎ ማመን ያለበት ማለት ነው። አይ ብሎ ሙግት የሚጀምር ከሆነ የኢ ተቃርኖ ህግን law of non contradiction ፕሩፍ እያደረገ ነው፣ እውነትነቱን የመሰከረ ነው ማለት ነው። በትረ ሃይማኖት በቀሲስ መዝገቡ ካሳ ፈለቀ ምዕራፍ 6 ገጽ 428 ላይ ይህንን እውነት ሲያመንህ እንዲህ ነበር ያለው። አምላክ ሰው የመሆኑን እውነታ በፍልስፍና መንገድ ለመረዳት የሞከሩ ጠቢባን የሰው ልጅ ለህይወት ያላቸውን አመለካከት በብዙ መልኩ አይነት እንዲከፋፈል አድርጎታል። ምክንያቱም አምላክ ሰው ሆነ የሚለው የክርስትና ትምህርት በምንም መልኩ በተፈጥሯዊ አእምሮ በስነ መክኖያዊ አስተሳሰብ ሊጨበጥ አይችልምና። እዚሁ መጽሐፍ ላይ ገጽ 429 ለምን ይሄ የክርስትና አስተምሮ በፍጹም በተፈጥሯዊ አእምሮና በስነ መክኖያዊ ልንረዳው እንደማንችል ምክንያት ሲነግረን እንዲህ ነበር ያለው። እግዚአብሔርን እግዚአብሔር ብለን ለመግለጽ ዘመን የማይቆጠርለት የማይወሰን ሁሉን አዋቂ ሁሉን ማድረግ የሚችል በራሱ ህይወት የሆነ ለሚንቀሳቀሱት ሁሉ ህይወት የሰጠ መሆን አለበት። በእነዚህ መገለጫዎች የሚታወቅ እግዚአብሔር በአንድ ጊዜ ቁሳዊና ውስን አካል ያለው ለመተንፈስ አየር፣ ለመኖር ምግብ የሚያስፈልገው የሚደክም የሚተኛ የሚያዝንና የሚሰቃይ ከሆነ እግዚአብሔር ነው ብለን መቀበል አንችልም። በግሪካውያን አመለካከት ሁለት ፍጹም የሚቃረኑ እውነታዎች ወይም መርሆች ኮንትራዲክቶሪ ፕሪንሲፕልስ አንድ መሆን አይችሉም። ስለዚህ በተፈጥሮ አእምሮ በስነ ምክንያዊ አስተሳሰብ ለሚመራ የፍልስፍና ዓለም እግዚአብሔርና ሰው ፈጽሞ የተራራቁና የማይቀራረቡ ስለሆነ የአምላክ ሰው የመሆን እውነታ መቀበል አይችሉም ይለናል። ስለዚህ ቅድም ያነሳሁትን ትችት የክርስትና መምህራን ሊቃውንቶች ተቀብለውታል። ዋናው የመልስ ምታቸው ምንድነው? እንደሰማነው በአእምሮና በአመክኖዬ ለሚመራ ሰው በምንም መልኩ ሊጨበጥ አይችልም ኮንትራዲክሽን ስለሆነ። ስለዚህ ኮንትራዲክሽን እንደሆነ አምኖ መቀበል ይኖርበታል የሚል ነው ማለት ነው። ሁለተኛ ክሌሜ ደግሞ ኢየሱስ ፈጣሪ ሊሆን እንደማይችል፣ ኢየሱስ እውቀቱ የተገደበና የሩቁን ነገር የማያውቅ ሲሆን አምላክ ግን ሁሉን አዋቂ መሆኑ ነው። በማርቆስ ወንጌል ምዕራፍ 13 ከአንቀጽ 32 ላይ ስናይ ኢየሱስ እውቀቱ ውስን እንደሆነ እንረዳለን። ነገር ግን አለ ስለዚያች ቀን ወይም ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም ይለናል። ስለዚህም በራሱ ምስክርነት ስለዚህ ቀን የማያውቀው ኢየሱስ ሁሉን የሚያውቀውን አምላክ በፍጹም ሊሆን አይችልም ማለት ነው። ቁርአን ያችን ቀን ፈጣሪ አምላካችን አላህ ከእርሱ ዘንድ ብቻ ያለ እውቀት እንደሆነ ይነግረናል። ምዕራፍ 31 አንቀጽ 34 አላህ የሰዓቲቱን እውቀት እርሱ ዘንድ ብቻ ነው ይለናል። በሶስተኛ ደረጃ ደግሞ ኢየሱስ ነቢይ መሆኑን በራሱ አንደበት ማመኑና ነቢዮች ደግሞ ባይ ዴፊኒሽን በፍጹም እግዚአብሔር አለመሆናቸው ነው። ማርቆስ ምዕራፍ 6 ከአንቀጽ 1 እስከ 4 ካያችሁ ኢየሱስ ስለ ራሱ ነቢይነት ሲመሰክር እናነባለን። ምንድነው ያለው? ኢየሱስ ከዚህ ተነስቶ ወደ ገዛ አገሩ ሄደ፣ ደቀ መዛሙርቱም ተከተሉት። ሰንበት በደረሰ ጊዜ
በምኩራብ ያስተምር ጀመር። የሰሙትም ብዙ ሰዎች ተደነቁ። እነርሱም እንዲህ አሉ፣ ይህ ሰው እነዚህን ነገሮች ከየት አገኛቸው? ይህ የተሰጠው ጥበብ ምንድን ነው? ደግሞም እነዚህ ተአምራት እንዴት በእጁ ያደርጋል? ይህ ናጢው አይደለምን? የማርያም ልጅ የያዕቆብና የዮሴፍ የይሁዳና የስምዖን ወንድም አይደለምን? እህቶቹስ እዚህ እኛው ዘንድ አይደሉምን? ከዚያም የተነሳ ተሰናከሉበት ይላል። ኢየሱስም እንዲህ አለ፣ ነቢይ የማይከበረው በገዛ ሀገሩ በዘመዶቹ መካከልና በቤተሰቡ ዘንድ ብቻ ነው አላቸው። አሁን እዚህ ጋር እንደተረዳ ነው ይህ አናጢ አይደለም እንዴ? እንዴት ተአምራትን በእጁ ያደርጋል እያሉ ኢየሱስን የናቁት ሳያከብሩት ቀርተው እንደሆነ ሲረዳ ነው ስለ ራሱ ምንነት ነቢይ የማይከበረው በገዛ ሀገሩ በዘመዶቹ መካከል በቤተሰቡ ዘንድ ብቻ ነው ብሎ ነቢይ በመሆኑ ምክንያት እነዚህ የተሰጡትን ተአምራቶችና ጥበቦች ሊያደርግ መቻሉን የገለጸላቸው ማለት ነው። ቁርአን ላይ ኢየሱስ ስለ ራሱ ሲናገር በማርያም ስም በተሰየመው ምዕራፍ 19 አንቀጽ 30 ላይ እንዲህ ነው ያለው፣ ቃለ ኢኒ ዐብዱላሂ አታኒ ልኪታበ ወጀዐለኒ ነቢያ። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል ብሎ ራሱን ተናግሯል ማለት ነው። እንግዲህ በራሱ አንደበት ነቢይ ነኝ ብሎ ካመነ ፈጣሪ ሊሆን በፍጹም አይችልም። ምክንያቱ ደግሞ ነቢይ ከፈጣሪው የሰማውን የሚናገር ሲሆን ፈጣሪ ደግሞ ያ ነቢይ የሚሰማውን የሚናገር አካል ስለሆነ ማለት ነው። ሁለቱ በፍጹም አንድ ሊሆኑ ስለማይችሉ ማለት ነው። አራተኛ የሙግት ነጥቤ ደግሞ ኢየሱስ አምላክ ሲኖረው እግዚአብሔር ግን ከሱ ውጭ አምላክ አለመኖሩ ነው። ለምሳሌ ዮሐንስ ምዕራፍ 20 አንቀጽ 17 ላይ እንዲህ አለ፣ ኢየሱስ ገና ወደ አብ ስላላረግኩ አትንኪኝ፣ ይልቁንስ ወደ ወንድሞቼ ሂደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብላችሁ ንገሪያቸው አላት። ኢየሱስ በራሱ አንደበት አምላክ እንዳለው ተናግሯል ማለት ነው። በተቃራኒው ደግሞ እግዚአብሔር አምላኬ ብለው የሚጠራው አካል በፍጹም የለም ማለት ነው። ቁርአን ምዕራፍ 3 አንቀጽ 51 ላይ እንዲህ ይላል፣ እነዚያ አላህ እርሱ የመርያም ልጅ አልመሲህ ነው ያሉ በእርግጥ ካዱ። አልመሲህ አለ፣ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ። ስለዚህ ኢየሱስ ፈጣሪ አለመሆኑ የምንረዳው እንዴት ነው? ራሱ ፈጣሪ እንዳለው በመናገሩ ማለት ነው። አምስተኛ አርጊመንት የምናየው ለዛሬ መጨረሻ የሚሆነው ራሱ ኢየሱስ ፈጣሪ አይደለሁም ብሎ መናገሩ ነው። ማርቆስ ምዕራፍ 10 አንቀጽ 18 ላይ እንዲህ እናነባለን፣ ከዚያ ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ፣ በፊቱም በጉልበቱም ተንበርክኮ ቸር መምህር ሆይ የዘላለም ሕይወት ለመውረስ ምን ማድረግ ይገባኛል አለው። ኢየሱስም እንዲህ ሲል መለሰለት፣ ለምን ቸር ትለኛለህ? ከአንዱ እግዚአብሔር በስተቀር ቸር የለም አለው። እዚህ ጋር ማስተዋል ያለብን ለምን መምህር ትለኛለህ አይደለም ያለው። መምህርነቱን መቀበሉን እንመለከታለን። ቸርነቱን ግን አምላኬ ብሎ ከሚጠራው አንድ አካል ውጪ ለማንም አይገባም ብሎ ነበር የገለጸው። አስቡት እስቲ ይታያችሁ። አምላክን ከምንገልጽባቸው አትሪቢዩቶች ወይም መገለጫዎች ውስጥ አንዱ ቸር ነው። አንድን አካል ቸር ብለን በምንጣራበት ጊዜ ለምን ቸር ትለኛለህ ከፈጣሪ በቀር ቸር የለም ሲል ያ እኔ ቸር አይደለሁም ቸር የሆነው እሱ ነው ያለ የጠቆመው ማምለክ ትተህ አይ እንዲህ አልክ እንጂ አንተ ቸር ነህ አንተ ሁሉን አዋቂ ነህ ብለህ ማምለክ ምን ይባላል? ዲሉዥን ካልሆነ በስተቀር ማለት ነው። እንቀጥላለን። የሚቀጥለውን ቪዲዮ ደግሞ ተመልክተን እንመለስ።